ግን ወደ ላይ ወጣ ምርኮን እንደማረከ መጽሐፍ ቅዱስ እዚሁ ላይ ይነግረናል። ከቁጥር 11 ጀምሮ የፈለኩት ስለ አገልጋዮቹ ስለሆነ የፈለኩት ምን ይላል? እርሱም ጌታ ኢየሱስ ምን ያደረገው? ምርኮን የማረከው የወረደው የወጣው ጌታ ኢየሱስ ምርኮን የማረከው ጌታ ኢየሱስ በኤፌሶን ምዕራፍ 4 ከቁጥር 11 ጀምሮ ያለውን ላንብበው። እርሱም አንዳንዶቹን ሐዋርያት ሐዋርያት፣ ሌሎቹን ነቢያት፣ ሌሎቹን ወንጌል ሰባኪዎች፣ ሌሎቹን እረኞችና አስተማሪዎች እንዲሆኑ ሰጠ። ጌታ ኢየሱስ ሰጠ። ሐዋርያው ዮሐንስ አይደለም የሰጠው፣ ሐዋርያው ጴጥሮስ አይደለም የሰጠው፣ ሐዋርያው ጳውሎስ አይደለም የሰጠው፣ ወይም በእኛ ዘመን ያሉ አገልጋዮች፣ ቤተክርስቲያን መሪዎች የመሳሰሉ ሽማግሌዎች አይደሉም የሰጡት። ይሄ የሚገርም ስጦታ ነው። ታላቅ ስጦታ ነው። ክቡር ስጦታ ነው። ክብር ለእግዚአብሔር ይሁን። ሰጠ ኢየሱስ። እሺ ሰጠ። ምን እንዲሆን ነው የሰጠው? ምን ያደርጋል? ለምን ተሰጠ የሚለውን ይመልስልናል። ለታች ቁጥር 12 እና 13 ላይ ሁላችንም፣ ኢየሱስ ጌታ ነው። በጣም ነው የምወደው። ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት፣ ሁላችንም ልዩነት የለም። ጌታን ያመንን